የምንጊዜ ምርጥ ዓላማችን ተከላካይ ተብሎ ለበርካቶች የጥንካሬ ተምሳሌት የሆነውና በተከላካይ ቦታ ላይ የተጫወተ 143 ግቦችን ያስቆጠረው የቁርጥ ቀን ልጅ የሆነውና በርካታ የፊት መስመር ተጫዋቾች የሱን ያህል ጎል ብዛት የሌላቸው ድንቁ የኋላ ደጀን ሰርጂዮ ራሞስ። በእግር ኳስ ተጫዋቾች የስኬት ቆይታ ውስጥ ሁሉንም በሚባል መልኩ ከዓለም ዋንጫ እስከ ቻምፒየንስ ሊግ ድረስ ጠራርጎ ስለበላው በቅጽል ስሙ ዘግላዲያተር ስለተባለለት አንድ የዓለም እግር ኳስ አድናቂዎች በአንድ ድምፅ ስለሱ የሚመሰክሩለት ታላቅ የእግር ኳስ ተጫዋች ስለሆነው ሰርጂዮ ራሞስ ጋርሺያ ስለ ሕይወት ታሪኩ፣ ያሳካቸው ስኬቶች፣ የማይረሱ የሜዳ ላይ ቆይታና ስለ ግል ሕይወቱ እያነሳ የዛሬ ቆይታችን እንጀምራለን። ይህ የጽናት የተጋድሎና የማሸነፍ አርማ ስለሆነው ሰርጂዮ ራሞስ ጋርሺያ የሕይወት ታሪክ ነው። እንደ አውሮፓውያን አቆጣጠር መጋቢት 30 በ1986 በስፔን በሴቪል ቅርብ ርቀት ላይ በምትገኝ ካማስ በምትባል ትንሽዬ ከተማ ተወለደ። ራሞስ ከልጅነቱ ጀምሮ ለእግር ኳስ ያለው ፍቅር እጅግ ልዩ እንደነበረ ይነገራል። ከ6 ዓመቱ ጀምሮ በሴቪል ጎዳናዎች ላይ ኳስን እያደነ ያደገው ይህ ወጣት አንድ ቀን የዓለም ታላቅ የእግር ኳስ ተጫዋች ለመሆን ህልም እንደነበረው ይናገራል። ህልሙ መሆን የጀመረው በሴቪያ አካዳሚ በ14 ዓመት ጀምሮ በታዳጊ ቡድን ውስጥ ተቀላቅሎ ባሳየው አስደናቂ ችሎታ ነበር። በታታሪነቱና በተፈጥሯዊ ተሰጥኦ በፍጥነት ውጣ ውረዶችን በማለፍ በ17 ዓመቱ በሴቪያ ዋና ቡድን የመሃል ተከላካይና የቀኝ ተመላላሽ ቦታ ላይ በመጫወት ለመጀመሪያ ጊዜ በ2004 ጨዋታውን አደረገ። ያ ቀን ለወጣቱ ራሞስ ትልቅ ምዕራፍ ነበር። በሴቪያ አንድ ዓመት ቆይታው 41 ጨዋታዎች ላይ ተሳተፈ። በቆይታውም የዓለም ታላላቅ ቡድኖች አይን ውስጥ መግባት ቻለ። እንደ አውሮፓውያን አቆጣጠር በ2005 የክረምቱ ዝውውር ላይ አንድ የህይወቱ ምዕራፍ የጀመረበትና ለዓለም ታላቅነቱን የሚያሳይበት እድል በሩን አንኳኩቶ መጣ። ሰርጂዮ ራሞስ በዓለም እግር ኳስ ታሪክ ውስጥ ታላቅና ገናና ወደ ሆነው የስፔኑ ሪያል ማድሪድ 27 ሚሊዮን ዩሮ ተቀላቀለ። በዛን ጊዜ ላይ ለታዳጊ ተከላካይ ውድ የሚያስምር ገንዘብ ነበር። ይህ ዝውውር ለእሱ አዲስ ፈተና ቢሆንም ራሞስ በልበ ሙሉነት ፈተናውን ተቀበለ። በሪያል ማድሪድ ውስጥም ራሞስ በአስደናቂ ብቃቱና በሚያሳየው ብስለት በ2005 ከበረኛው ካሲያስ በመቀጠል የአምበልነት ሚናን ጨምሮ የቡድኑ ቁልፍ ተጫዋች ሆነ። ራሞስ ቦታው ላይ እጅግ ወደር የሌለው ተከላካይ በመሆን የቡድኑ ስኬት ለማስጠበቅ የማይከፍለው መስዋዕትነት አልነበረም። በጣም አስገራሚ በሆነ እይታው ለነገሮች በሚሰጠው ፈጣን ምላሽ አስፈሪና ጠንካራ የሆነ የተከላካይ መስመርን በመገንባት በኃላፊነት ቡድኑን የተሻለ ውጤት ይዞ እንዲወጣ የበኩሉን አስተዋጽኦ አድርጓል። እንዲሁም ወሳኝ በሆኑ ጊዜያት ጎሎችን ማስቆጠር የሚችል ተጫዋች በመሆን ስሙን ከፍ አድርጎ በታሪክ የቀረጸ ታሪካዊ ተጫዋች አድርገዋል። እንደ አውሮፓውያን አቆጣጠር በ2014 ከአትሌቲኮ ማድሪድ ጋር የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ቡድኑ ዋንጫ ሊያጣ የሰከንዶች ዕድሜ በቀሩት የጭንቅ ሰዓት ላይ 1 ሜትር ከ84 ሴንቲሜትር ቁመት ያለው ይህ የመሃል ተከላካይ በ93ኛ ደቂቃ ላይ ባስቆጠራት የግንባር ኳስ የሪያል ማድሪድ ደጋፊዎችን አንጀት በማራስና የተቀናቃኛቸውና የከተማ ደርቢያቸውን ቅስም በመስበር ወደ ተጨማሪ ደቂቃ በመሄድ በ3-1 የሪያል ማድሪድ አሸናፊነት ጨዋታው እንዲጠናቀቅ ያደረገበት ሁኔታ በኳስ አፍቃሪያን የማትረሳ ክስተት ሆናለች። በተጨማሪም የሱ ታታሪነትና ቡድኑን የማነቃቃት ችሎታ በደጋፊዎች ዘንድ ከፍተኛ አድናቆትን አትርፏል። ራሞስ ለተቀናቃኝ ተጫዋቾች ፈጣን ውሳኔ በመውሰድ ብዙ ግብ መሆን የሚችሉ ድሎችን በማክሸፍ እንዲሁም 30 ቀይ ካርዶችንና 262 ቢጫ ካርዶችን በመውሰድ በእግር ኳስ ታሪክ ሁለተኛው ተጫዋች አድርገዋል። ራሞስ በነውጠኛ ባህሪው በሜዳ ላይ በርካታ ግርግሮችን በመፍጠር ይታወቃል። በተለይም በሁለቱ የስፔን አያላ ቡድኖች ሲገናኙ ለቡድኑ ባለው ፍቅር በሚያደርጋቸው ግብግብና ፍልሚያ የራሞስ አስተዋጽኦ ወደር የሌለው ከመሆን አልፎ የምንጊዜም በርካታ ቀይ ካርድ ያገኘ የላሊጋ ተጫዋች መሆን አስችሎታል። ራሞስ በማድሪድ 16 ዓመት ቆይታ በማድረግ በ671 ጨዋታዎች ላይ በመሳተፍ 101 ጎሎችን በማስቆጠር ታሪክ የማይረሳው ስኬቶችን ከክለቡ ጋር ማሳካት ችሏል። ከነዚህም ስኬቶች በጥቂቱ 4 የቻምፒየንስ ሊግ፣ 5 የላሊጋ ዋንጫ፣ 2 ኮፓ ዲላሬ እና ሌሎች በርካታ ስኬቶችን በቆይታው ማሳካት ችሏል። በመቀጠልም በ2001 ኮንትራቱን ጨርሶ በክረምቱ ዝውውር በነፃ የፈረንሳዩን ኃያል ቡድን ወደ ሆነው ፓሪስ ሴን ጀርመንን በመቀላቀል ወደ ልጅነት ክለቡ ወደ ሆነው ወደ ሴቪያ ከ18 ዓመት ቆይታ በኋላ በማቅናት ጉዞውን አድርጓል። ሴቪያ አንድ ዓመት ቆይታ ካደረገ በኋላም ወደ ሜክሲኮ ጉዞውን አደረገ። የራሞስ ብቃት በክለብ ብቻ የተገደበ አልነበረም። ለሀገሩ ስፔን 2 የአውሮፓ ዋንጫዎችንና ለሀገሩም ለሱም ብቸኛ የሆነውን የዓለም ዋንጫን በ2010 በማሳካት ሂደት ላይ ሙሉ ጨዋታዎችን 90 ደቂቃ በመሰለፍና 23 ጎሎችን በአጠቃላይ ለሀገሩ በማስቆጠር በስፔን ወርቃማ ጊዜን በማሳለፍ በ2023 ከብሔራዊ ቡድኑ ጋር መለያየቱ ይታወቃል። ከሜዳ ውጪ ራሞስ ለቤተሰቡ ያደረው ሰው እንደመሆኑ ከጋዜጠኛዋ ባለቤቱ
ፒላር ሩቢዮ እና ከ4 ወንድ ልጆቹ ጋር ያለው ጥልቅ ፍቅርና ትስስር በሕይወቱ ውስጥ ትልቅ ቦታ እንዳለው ይናገራል። ቤተሰቡ ለእሱ የጥንካሬ ምንጭና የዕለት ተዕለት ተነሳሽነት ምክንያት እንደሆነም ይናገራል። ሰርጂዮ ራሞስ ከእግር ኳስ ውጭም ለፋሽንና ለሙዚቃ ያለው ፍቅር ይታወቃል። ራሞስ በደጋፊዎቹ ዘንድ ያለው ተወዳጅነት ከፍተኛ ነው። እሱም ለደጋፊዎቹ ያለው ክብርና ፍቅር በተለያዩ መንገዶች ይገልጻል። በተጨማሪም ራሞስ በተለያዩ በጎ አድራጎት ተግባራት ላይ በመሳተፍና የራሱን ሰርጂዮ ራሞስ ፋውንዴሽን በማቋቋም ደጋፊ ላጡ ሕፃናትና ወጣቶች በመድረስ ለህብረተሰቡ ያለውን ፍቅር አሳይቷል። የራሞስ ታሪክ የጥንካሬ፣ የትጋት፣ የጽናት፣ የመስዋዕትነትና ህልምን የማሳካት ማሳያ ሆኖ ከሲቪያ ጎዳናዎች እስከ እግር ኳስ አናት ድረስ ያደረገው ጉዞ ለብዙ ወጣቶች ተስፋ ሰጪና አነቃቂ መሆን ችሏል። በዚህም ምክንያት የተለያዩ ዶክመንተሪዎች በሱ ህይወትና በሜዳ ላይ ያለውን ቆይታ የሚያሳዩ በርካታ ቪዲዮዎችን ሰርተዋል። ራሞስ እውነተኛ ተዋጊና ሜዳ ላይ ደሙን የሚሰጥ ተጫዋች ተብሎ ታሪክ ከሚዘክራቸው የምንጊዜ ምርጥ የመሃል ተከላካዮች ውስጥ በዓለም መድረክ ስሙ ከፍ አድርጎ መስቀል የቻለ የጥንካሬና የጽናት ማሳያ ተደርጎ ሁሌም ይታወሳል። በቆይታችሁ ዘና እንዳላችሁ ተስፋ ያደረግን፣ በሌላ ስራ እስክንገናኝ ከዋክብቶቹን ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ሆነው በስራዎቻችን ዘና ይበሉ።